ሰላም ጤና ይስጥልኝ ውድ የጤና ሚዲያ ተከታታዮች እንደምንሰነበታችሁ። ይህ የጤና ሚዲያ የዩቲዩብ ቻናል ነው። እንኳን ወደ ጤና ሚዲያ የዩቲዩብ ቻናል በደህና መጣችሁ እያልኩኝ ወደ ዛሬው ርዕሰ ጉዳይ አልፋለሁ። የዛሬው ርዕሰ ጉዳያችን የሚሆነው እንዴት ደም ማነስን በቀላሉ በቤት ውስጥ በተፈጥሮ መፍትሄዎች ብቻ ማከም እንችላለን የሚል ይሆናል ማለት ነው። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቻናሉ አዲስ የሆናችሁ ሰዎች እንድትከታተሉን በአክብሮት ጠይቃለሁ ማለት ነው። ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ቪዲዮውን እየተከታተላችሁ እንደሆነ ምንም ጥርጥር የለኝም። እንግዲህ ከላይ በርዕሱም ለመግለጽ እንደሞከርኩት ደም ማነስን በተፈጥሯዊ መንገድ እንዴት እናክም። በተለይ ይሄ ቪዲዮ የሚመለከታችሁ ብዙ ጊዜ የደም ማነስ አለባችሁ በደማችሁ ውስጥ ተብላችሁ፣ ነገር ግን ብዙ አይነት የደም ማነስ ሲራፖች እንደ ሄማፕ የመሳሰሉትን እየወሰዳችሁ ምንም በቃ ሊስተካከልላችሁ ያልቻለ ሰዎች፣ ሲምፕተሞቹን መቅረፍ ያልቻላችሁ ሰዎች ይህ ቪዲዮ የዛሬው ቪዲዮ ለእናንተ ነው ማለት ነው። እነዚህ 4 መፍትሄዎች ብቻ በመጠቀም ከደም ማነስ ሙሉ ለሙሉ ራሳችሁን ማከም እንዲሁም ማስተካከል ትችላላችሁ ማለት ነው። እንግዲህ የደም ማነስ መፍትሄዎች ከመንገሪ በፊት የምነግራችሁ እስኪ ደም ማነስ እንዴት ይከሰታል፣ ደም ማነስ በሰውነታችን ውስጥ እንዴት ሊከሰት ይችላል የሚለውን እሱን በሰፊው ልነግራችሁ ይሆናል ማለት ነው። የደም ማነስ በደማችን ውስጥ አርቢሲ ወይም ሬድ ብለድ ሴሎች አሉ። እነዚህ አርቢሲዎች ወይንም ደግሞ አርቢሲ ላይ ተለጥፈው ኦክሲጅንን የሚያዘዋውሩልን ፕሮቲኖች አሉ። እነዚህ ሄሞግሎቢን የተሰኙት ፕሮቲኖች ማለት ነው። እነዚህ ሄሞግሎቢን ፕሮቲኖች አርቢሲ ላይ ተለጥፈው ኦክሲጅንን ያዘዋውራሉ። ሲኦቱን ደግሞ እንትን ያደርጋሉ፣ ያ ኤክስቼንጅ ያደርጋሉ፣ ያቀያይራሉ ማለት ነው። ዋናው የደም ሴሎች ላይ እንግዲህ ትልቁን አስተዋጽኦ የሚያደርጉልን እነዚህ ሄሞግሎቢን የተሰኙት ፕሮቲኖች ናቸው ማለት ነው። እነዚህ ሄሞግሎቢን የተሰኙት ፕሮቲኖች ከምን ይሰራሉ ብለን ስንመለከት ደግሞ ከአይረን ነው የሚሰሩት። ስለዚህ አይረን ለእነዚህ መሰራት አስፈላጊ የሆነ ሚነራል ሆኖ እናገኘዋለን። አይረን ከሰውነታችን ውስጥ ካነሰ ስፔሻሊ በአመጋገብ ምክንያት ምግብ በአግባቡ ባለመውሰድ ሊሆን ይችላል፣ ወይም አይረን የሌላቸው ምግቦች በመመገብ እሱ እጥረት ካጋጠመ በሰውነታችን ውስጥ ምን ይከሰታል ማለት ነው? አኒሚያ ወይም የደም ማነስ ሊፈጠር ይችላል ማለት ነው። ስለዚህ ምን ነው ኮሬክት ማድረግ ያለብን በሰውነታችን ውስጥ አይረንን በአመጋገባችን እንዲሁም በኤክሰርሳይዝ ማስተካከል ያስፈልጋል ማለት ነው። ስለዚህ አይረን ሪች የሆኑ ምግቦች ምን እንደሆኑ ነግራችኋለሁ። በተጨማሪም ደግሞ እንዴት አይረንን ብሎክ የሚያደርጉ ታይፕስ ኦፍ ምግቦች አሉ። እነሱ ደግሞ እንዴት ማስወገድ አለብን፣ እንዴት ማስተካከል አለብን የሚለውንም እሱንም ወደኋላ መነግራችሁ ይሆናል ማለት ነው። ስለዚህ አሁን እንደነገርኳችሁ ከዚህ ኮንሰፕቱ የገባችሁ ይመስለኛል። በዋናነት አይረን ዲፊሸንሲ አኒሚያ በተለምዶ በጣም ኮመንሊ ሰዎችን የሚያጠቃው አይረን ዲፊሸንሲ አኒሚያ የምንለው የደም ማነስ አይነት ነው ማለት ነው። ይህ የደም ማነስ አይነት የሚስተካከለው ደግሞ የአይረን አመጋገባችንን በማስተካከል ይሆናል ማለት ነው። ስለዚህ እነዚህን ካየን አይረን ነው ዋናው ሚኒራል ካልን ምልክቶች ምንድን ናቸው? ደግሞ ምን አይነት ምልክቶች ደም ማነስ ሲኖር ምን አይነት ምልክቶች በሰውነታችን በእኛ ላይ ድካም የማለት ስሜት፣ በጣም የመድከም ዊክነስ፣ ጀነራላይዝ የሆነ ዊክነስ የምንለው አይነት የድካም አይነት ስሜት ይኖራል ማለት ነው። ሁለተኛ የቆዳ ቀለም መቀየር ወይም መገርጣት፣ ፔል ስኪን የምንለው ቆዳ ወደ ቢጫ ወደ ሆነ ነገር፣ ምክንያቱም እንደነገርኳችሁ ኦክሲጅንን በበቂ መልኩ ስለማያገኙ ይህ ኦክሲጅንን ስለሆነ ይዞልን የሚሸራሸረው እሱ ካነሰ ኦክሲጅን በቂ የሆነ ኦክሲጅን ወደ ደሞቻችን ሴሎች ወደ ቆዳዎቻችን ሴሎች ስለማይደርሱ የዚህ የቆዳ ቀለም መቀየር ወይም መገርጣት አይነት ነገር ይኖራል ማለት ነው። ሶስተኛው የትንፋሽ ማጠር ወይም መቆራረጥ፣ አትሬስት ወይም እረፍት ላይ ሆናችሁ ሊሆን ይችላል። ምንም አይነት ስራ እየሰራችሁ ኤክሰርሳይዝ እያደረጋችሁ ሳይሆን ቁጭ ብላችሁ ትንፋሻችሁ የመቆራረጥ ነገር፣ ምክንያቱም ልብ በቂ የሆነ የኦክሲጅን መጠን ስለማታገኝ ማለት ነው። ይህም ሾርትነስ ኦፍ ብሪዝ በመባል ይታወቃል በሕክምናው። ይህም ሊከሰት አንዱ ምልክት ሊሆን ይችላል ማለት ነው። ሌላው መፍዘዝ ነው፣ ዲዚነስ። ፍዝዝ ማለት ብሬናችን በቂ የሆነ የኦክሲጅን መጠን ስለማያገኝ ጀነራል ላይ የሆነ ፌንትም የማድረግ ነገር ሊኖር ይችላል፣ ራስ የማዞርም ነገር ሊኖር ይችላል ማለት ነው በዚህ ምክንያት። ሌላው ደግሞ ትኩረት ያለማድረግ ወይም ሎዝ ኦፍ ኮንሰንትሬሽን፣ የሆነ ነገር እያሰብን ያንን አስበን ሳንጨርስ ሌላ ነገር ወይም የሆነ ነገር እየሰራን ያንን አድርገን ሳንጨርስ ሌላ የሆነ ውዝግብግብ ያለ ስሜት፣ ኮንሰንትሬት ያለ ማድረግ ነገርም ካለ የደም ማነስ ምልክት ሊሆን ይችላል ማለት ነው። ሌላው የእጅና የእግር ጫፎች መቀዝቀዝ፣ ጫፎቻችን እነዚህ የእጆቻችን ጫፎች በቂ የሆነ የኦክሲጅን መጠን ስለማያገኙ የመቀዝቀዝ ነገር፣ የእግሮቻችን ጫፍ የመቀዝቀዝ ነገር ይኖራል ማለት ነው። ይህ ምልክት ብዙ ጊዜ የብዙ በሽታዎች ምልክት ሊሆን ይችላል፣ ነገር ግን ከደም ማነስ ጋር ተያይዞ ሊከሰት ይችላል ማለት ነው። ሌላ የምግብ ፍላጎት ማጣት ወይም ሎስ ኦፍ አፒታይት የምንለው የምግብ ፍላጎት ማጣት እንግዲህ
እንዳነገርኳችሁ ልክ እንደዚህኛው ምልክት ከሌሎችም ሲምፕተሞች ከሌሎችም የበሽታ ምልክቶች ጋር ተያይዞ ሊመጣ ይችላል። ግን በደም ማነስም ላይ ይከሰታል ማለት ነው። የምግብ ፍላጎት ማጣት፣ እንዲሁም በምንመገብበት ጊዜ ማቅለሽለሽ፣ ማስታወክ አይነት ነገር የደም ማነስ ምልክት ሊሆን ይችላል ማለት ነው። የልብ ምት መጨመርም በራሱ ልብ በቃ በቂ የሆነ ኦክሲጅን ሰውነታችን ውስጥ እየተዘዋወረ እየተንሸራሸረ ስላልሆነ ልባችን ለማዳረስ ያለውን ኦክሲጅን ለማዳረስ ስትል በጣም በከፍተኛነት ትመታለች ማለት ነው። ይህም አንዱ የደም ማነስ ምልክት ሊሆን ይችላል ማለት ነው። የማዞር ስሜት ብዙ ጊዜ ይሄ የተለመደ ነው። ብዙ ሰዎች ደም ማነስ ተነሳብኝ መሰለኝ፣ በቃ እያዞረኝ ነው፣ ደም ማነስ መጣብኝ መሰለኝ ይላሉ። ይህም አንዱ የደም ማነስ ምልክት ሆኖ እናገኘዋለን ማለት ነው። እነዚህ እንግዲህ ዋና ዋና የሚባሉት የደም ማነስ ምልክቶች ናቸው። በተለይ ከአይረን ዴፊሸንሲ አኒሚያ ጋር ተያይዘው የሚመጡ የደም ማነስ አይነቶች ናቸው፣ የደም ማነስ ምልክቶች ናቸው ማለት ነው። እንግዲህ እነዚህን ካየን ደግሞ መፍትሄዎች ውስጥ ምንድን ናቸው የሚለውን ደግሞ ማለት ነው። አንደኛው በአይረን እና በፎሊክ አሲድ፣ ቅድም እንደውም አልነገርኳችሁም። ፎሊክ አሲድም አርቢሲ ወይም ሬድ ብለድ ሴል የምንለውን ፕሮዳክሽን የሄሞግሎቢን ፕሮዳክሽን እንዲኖር የራሱ የሆነ አስተዋጽኦ ያለው የቫይታሚን አይነት ነው ማለት ነው በፎሊክ አሲድ። ስለዚህ በአይረን እና በፎሊክ አሲድ የበለጸጉ ምግቦችን ማዘውተር ወይም መመገብ አንዱ የደም ማነስ መፍትሄ ነው። ሁለተኛው በቫይታሚን ሲ የበለጸጉ ምግቦችን ማዘውተር፣ ቫይታሚን ሲ በራሱ የራሱ የሆነ አስተዋጽኦ ስላለው ማለት ነው በአይረን ላይ። ሌላው ደግሞ አይረን በሰውነታችን እንዲመጠጥ የማያደርጉ ወይም አይረን ብሎከርስ የምንላቸው እነሱን ማስወገድ ሌላው መፍትሄ ነው። ከአይረን ደግሞ የተሰሩ የተለያዩ አይነት የማብሰያና የምግብ ማብሰያ ፕሮዳክቶችንም መጠቀም የራሱ የሆነ አስተዋጽኦ አለው። ስለዚህ የመጀመሪያው በአይረንና በፎሊክ አሲድ የበለጸጉ ምግቦች አሉ። የስጋ ፕሮዳክቶች ሊሆኑ ይችላሉ። እነዚህ ዳይሪ ፕሮዳክቶች ኦር አትክልቶች ወይም ፍራፍሬዎች ሊሆኑ ይችላሉ። ዛሬ በዋነኝነት ይዤላቸው የመጣሁት የአትክልት አይነቶች ነው ማለት ነው። ከፍተኛ የሆነ አይረንን እንዲሁም ፎሊክ አሲድን እንዲሁም ቫይታሚን ሲ የያዙ ምግቦችን ይዤላችሁ መጥቻለሁ። የመጀመሪያው ስፒናች ነው። ስፒናች አረንጓዴማነት ይዘት ያለው ወይም በውስጡ ክሎሮፊል የተሰኘውን ፒግመንት በውስጡ የያዘ የአትክልት ዝርያ ነው ማለት ነው። ስፒናች እንግዲህ ከፍተኛ የሆነ ማክሮና የማይክሮ ኒውትሪንቶች ጥርቅም ያለበት የአትክልት አይነት ነው። በውስጡ ጠቃሚ የሆኑ ጤና አለምላሚ የሆኑ ማክሮ ኒውትሪንቶችን ይዟል። ከነዚህም መካከል እንግዲህ ለዛሬ ርዕሳችን ከፍተኛ ጥቅም ያለው አይረንን በዋናነት በከፍተኛነት ይዟል ማለት ነው። ስፒናችን አካባቢያችሁ ያለ ሰዎች የደም ማነስ በተደጋጋሚ የምትጠቁ ከሆነ ስፒናችን በዴይሊ ምግባችሁ ውስጥ በማካተት ብቻ ደም ማነስን እስከ ወዲያኛው ማስወገድ ትችላላችሁ ማለት ነው። ምክንያቱም ከፍተኛ የሆነ አይረን ስላለው ማለት ነው። እንግዲህ ስፒናች እንዴት እንጠቀመው በሚለው በተለያየ መንገድ መጠቀም እንችላለን። ለአመጋገባችን ምቹ በሆነ መንገድ ልንጠቀመው እንችላለን ማለት ነው። በሮው ሊሆን ይችላል፣ በሰላጣ መልክ ኦር ኩክድ ሆኖ ሊሆን ይችላል፣ ኦር ስቲም አድርገን ሊሆን ይችላል። በእነዚህ መልኩ መጠቀም እንችላለን። ግን በዋነኝነት ከፍተኛ የሆነ የአይረን ይዘቱን ለመጠቀም ወይም ለሪቴን ለማድረግ ከፈለግን ኩክድ በሆነ በኩክድ መልኩ ወይም በተጠበሰ መልኩ ቢሆን የተሻለ ወይም እሳት በነካው መልኩ ቢሆን የተሻለ ሆኖ እናገኘዋለን ማለት ነው። በሌላ በኩል ደግሞ ከሎሚ ጭማቂ ስፒናች ላይ የተወሰነ የሎሚ ጭማቂ ብናደርግበት ከፍተኛ የሆነ ቫይታሚን ሲ ሌቭልን ያገኛል ማለት ነው። ይህ የቫይታሚን ሲ ሌቭል ምን እንዲሆን ያደርጓል? በሰውነታችን በአንጀታችን ሴሎች እንዲመጠጥና ወደ ሰውነታችን እንዲዳረስ ስለሚያደርገው ትንሽ ሎሚ ጋር አድርጋችሁ ብትጠቀሙት የተሻለ ኢፌክት ይኖረዋል ማለት ነው። ስፒናችን እንግዲህ ሁለተኛው ብሮኮሊ ነው። ብሮኮሊ ያው እንግሊዝ ስሙ ነው ይሄ። ያው ብሮኮሊ በአማርኛ ስም የለውም፣ ነገር ግን አገራችን ላይ በስፋት አለ። ይሄም በተለያዩ አካባቢዎች ላይ ክፍለ ሀገራቶችም ላይ ሊሆን ይችላል ኦር ብዙ ቦታዎች አለ። ስለዚህ በከፍተኛነት ስለሚገኝ ብሮኮሊንም መጠቀም ትችላላችሁ ማለት ነው። ስለ ብሮኮሊ በጣም ተአምራዊ የሆነ የጤና ጥቅሞች አሉት። በውስጡ በጣም ሃይ ደንሲቲ ኒውትሪንት ያለው የተክል አይነት ነው ማለት ነው። ብሮኮሊ የምንለው ከፍተኛ የሆነ አይረን፣ የተለያዩ ማይክሮ ኒውትሪንቶች፣ ለአንቲኦክሲዳንቶች ሰውነታችን ለበሽታ ተጋላጭ እንዳይሆን የሚያደርጉ ሞለኪውሎችን ሁሉ የያዘ የአትክልት አይነት ነው። ስለዚህ ብሮኮሊ የደም ማነስ ስላለባችሁ ብቻ ሳይሆን በቃ ሙሉ ለሙሉ ጤናችሁን የአካላቶቻችሁን ሁሉ ጤና ለመጠበቅ ብሮኮሊን ብትጠቀሙ ከፍተኛ የጤና ጥቅም አለው ማለት ነው። ወደ ደም ማነስ ላይ ስላለው አስተዋጽኦ ስንመጣ ኢቭን አንታይ ካንሰር ሁሉ ወይም ካንሰርን ፋይት የማድረግ የመከላከል አቅም ሁላ ያለው የተክል አይነት ነው። ስለዚህ ብሮኮሊ ከምግባችሁ ውስጥ አካቱት እላለሁ። ይሄ የዛሬው በጣም ፎከስ እንድታደርጉበት የምመክራችሁ ምክሬ ነው ማለት ነው። ብሮኮሊ ላይ በጣም ፎከስ አድርጎ ብዙ የጤና ጥቅሞች ስላሉት ማለት ነው። ወደ ዛሬው ርዕሳችን ግን ስንመጣ ለደም ማነስ ያለውን አስተዋጽኦ ስናይ ከፍተኛ የሆነ አይረን አለው። በተጨማሪ ደግሞ በራሱ ከፍተኛ የሆነ ቫይታሚን ሲ ያለው
ስለዚህ አይረንንም ቫይታሚን ሲንም ይዟል። አይረኑ ለሰውነታችን እንዲዳረስ ለደማችን እንዲዳረስ ቫይታሚን ሲ ያግዘዋል ማለት ነው። ስለዚህ ዱዋል የሆነ ሲነርጀቲክ የሆነ ኢፌክት ያለው ይሄ ራሱ እና ደም ማነስን በማስተካከል አኳያ ከፍተኛ የሆነ የማስተካከል አቅም አለው። ስለዚህ ብሮኮሊ ጥሩ የሆነ የተክል አይነት ነው ማለት ነው። ሌላ ቀይ ስር ነው። ቀይ ስር ቢትሩት እንለዋለን። እንግዲህ እንደውም ቀይ ስር ከቀይ ከመሆኑ ጋር ተያይዞ ብዙ ጊዜ የደም ማነስን ያስተካክላል የሚል ሜንታሊቲ አለ በሀገራችን ብዙ ሰዎች ላይ ያጋጠመኝ ማለት ነው። ይህ ሜንታሊቲ አዎ ልክ ነው። ቀይ ስር ከፍተኛ የሆነ ደም ማነስን የማስተካከል የደም ቮሊዩምን የመጨመር አቅም አለው ቀይ ስር ማለት ነው። እንግዲህ ቀይ ስለሆነ አይደለም፣ ያው ቀይ መሆኑ ምልክት ሊሆን ይችላል። ግን ቀይ ስለሆነ ሳይሆን በውስጡ የደም ሴሎች እንዲሰሩ ወይም ሄሞግሎቢን የምንለው ፕሮቲን እንዲሰሩ የሚያደርጉ የተለያዩ አይነት ማይክሮና ማክሮ ኒውትሪንቶችን በውስጡ ስለያዘ ደም ማነስን ለማስተካከል እንዲሁም ደም ላይ ያሉ የተለያዩ በሽታዎችን ለመከላከል ይረዳናል ማለት ነው። የቀይ ስር እንግዲህ ያው በጣም ጥሩ የሆነ ምርጫ ነው። የደም ማነስን ለማስተካከል አቬላቢሊቲው በጣም ጥሩ የሆነ አቬላብል ነው። በሀገራችን በየትኛውም ቦታ ይገኛል። የትኛውም ቦታ የትኛውም አካባቢ ይበቅላል። ስለዚህ መመገብ ይኖርብናል ማለት ነው። የቀይ ስርን ጥቅም ከፍተኛ ስለሆነ ማለት ነው። ከፍተኛ የሆነ ምን አለው? ይሄ ደግሞ ከአይረን በተጨማሪ ፎሊክ አሲድ አለ። ፎሊክ አሲድም በራሱ የደም ሴሎች እንዲሰሩ፣ የደም መጠን እንዲጨምር፣ ሄሞግሎቢን እንዲጨምር የራሱ የሆነ ከፍተኛ አስተዋጽኦ አለው። ስለዚህ ፎሊክ አሲድንም ይዟል። ስለዚህ በቀይ ስር ጥሩ የሆነ ደም ማነስን ለማስተካከል የምንጠቀመው የአትክልት ዝርያ ነው ማለት ነው። እነዚህ ሶስቱም በጣም የተመረጡ በጣም ጥናት የተደረገባቸው ስለሆኑ ነው መርጬ እዚህ ላይ ያቀረብኩላችሁ ማለት ነው። እና አቬለብልም ስለሆኑ ነው። ሌሎች በውስጣቸው ከፍተኛ የሆነ አይረንን የያዙ ብዙ አትክልትም የስጋ ፕሮዳክቶችም የፍራፍሬ አይነቶችም አሉ። እነዛ እናንተ በውስጣቸው አይረን ከፍተኛ ከሆነ የደም ማነሳችሁን ለማስተካከል መመገብና መብላት ትችላላችሁ። እነዚህ ግን በዋናነት ከዴይሊ ምግባችሁ ጋር ሬጉላርሊ ብታካትቷቸው የተሻለ ለውጥን ታያላችሁ ማለት ነው። ሁለተኛው በቫይታሚን ሲ የበለጸጉ ምግቦችን ማዘውተር፣ ልክ እንደ ብርቱካን ቫይታሚን ሲ እንደነገርኳችሁ አይረን እንዲመጠጥ ያደርጋል፣ እንዲዳረስ ያደርጋል ብያችኋለሁ። ስለዚህ ከፍተኛ የሆነ ይሄም የራሱ የሆነ ጥቅም አላቸው ማለት ነው። እነዚህ ብርቱካን፣ ቲማቲም፣ ፓፓያ፣ ዘይቱን እና እንጆሪ እነዚህም በጣም አስፈላጊ ናቸው ማለት ነው። አይረንን ስለሚያግዙት የደም ማነስ ያለባቸው ሰዎች እነዚህን በምግባችሁ ብታካትቱ ከፍተኛ የሆነ ለውጥ ልታዩ ትችላላችሁ ማለት ነው። ሶስተኛ አይረን በሰውነታችን ደግሞ እንዳይመጠጥ የሚያደርጉ ምግቦች አሉ። አንጀታችን ላይ ብሎክ የሚያደርጉ አይረን እንዳይገባ የሚያግዱ ምግቦች አሉ ማለት ነው። እነዚህ የምታበዙ ሰዎች ደግሞ ጥንቃቄ ማድረግ አለባቸው። እንደ ቡና፣ ካፊን ቤዝድ ያላቸው ምግቦች በአጠቃላይ ቡና፣ ሻይ፣ ኮላ፣ እነዚህ ሶፍት ድሪንኮች እና አልኮል መጠጦች እነዚህ አይረን በሰውነታችን ውስጥ እንዳይመጠጥ እንዳይገባ እንዲሁም እነሱ ራሳቸው የደም ማነስ ኮዝ ሊሆኑ ይችላሉ፣ ምክንያት ሊሆኑ ይችላሉ መከሰቱ ማለት ነው። ስለዚህ እነዚህን ማስወገድ ይኖርባቸዋል ማለት ነው። ጥንቃቄ ማድረግ ያስፈልጋል። ኢቭን ወይም መቀነስ እነዚህ ቡናና እነዚህን ምግቦች ኮላ ቤዝድ የሆኑ ወይም ካፊን ቤዝድ የሆኑ ምግቦችን መቀነስ ወይም ማስወገድ ያስፈልጋል ማለት ነው። አራተኛ ከአይረን የተሰሩ የምግብ ማብሰያ ፕሮዳክቶች አሉ ማለት ነው። የተለያዩ የብረት ድስቶች ኦር መጥበሻዎች ሊሆኑ ይችላሉ። አይረን ቤዝድ የሆኑ አሉ። እነሱን ምግባችንን በእነሱ ብናበስል ከፍተኛ የሆነ የአይረን ይዘቱ የምግቡ ይጠበቃል። እንዲሁም በአይረን የበለጸገ እንዲሆን ያደርገዋል ማለት ነው። እነዚህን መጠቀም ያስፈልጋል ማለት ነው። ከአይረን የተሰሩ የምግብ ማብሰያ ፕሮዳክቶችን ጤናማ የሆነ ቤኔፊት ስለሚሰጡን እነሱን ማካተት አስፈላጊ ነው ማለት ነው። ከነዚህ ከአራቱ በተጨማሪ ደግሞ ኤክሰርሳይዝ ማድረግ ዘወትር ሬጉላር የሆነ ኤክሰርሳይዝ ማድረግ እንዲሁም ውሃን በበቂ ሁኔታ መጠጣት የደም ማነስን ሙሉ ለሙሉ ለማከምና ለማስተካከል ይረዳናል ማለት ነው። እመኑን ተመልካቾቼ፣ ደም ማነስን በመድኃኒት ብቻ ማከም አይቻልም። ምክንያቱም መድኃኒቱ ጊዜያዊ ሊሆን ይችላል። በእርግጥ መድኃኒት ሊያስተካክለው ይችላል። ግን ተደጋጋሚ የሆነ የደም ማነስ የሚከሰትባችሁ ከሆነ የምግባችሁን ወይም ላይፍ ስታይላችሁን በማስተካከል ብቻ እነዚህን ምግቦችን በማካተት ማስተካከል የምትችሉና መፈወስ ስለምትችሉ እነዚህን ምግቦች አዘውትሩ። ጤናማ የሆነ የላይፍ ስታይልን መጠቀም አዘውትሩ። የዛሬው የጤና ቪዲዮችን ይህን ይመስል ነበር። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ሼር፣ ላይክ እያደረጋችሁ ለሌሎች እንዲዳረስ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። አመሰግናለሁ።